አለብሽ እና ትንሽ እና ደግሞ በጣም ቆንጆ ነሽ። መቼ ትመጣና እሺ፣ በስርዓት ነው። የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈየ ያለው ውዶቼ እንግዲህ ያጣ ክፍል 55 ይዤላችሁ ቀርቤያለሁ ማለት ነው። አጅሪት ማዬ ብላ ስትላተኝ እውነት አሁን ናፍቄሽ ነው? የምሬን እኮ ነው ማዬ፣ በጣም ወድሽ ነው፣ በጣም ቆንጆ ነሽ እያለኝ እናቷን እየለበለበች ጭራሽ የምሬን ነው ማዬ፣ እኔ እኮ ባንቺ ነው የወጣሁት። ይህች ጠጋ 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 የሰው ዕቃ ለማንሳት ነው አሉ። ምን ፈልገሽ ነው ታዲያ? ያሁንማ እማዬ እንዲሁ ለድግሱ እንድትዘጋጁ ብዬ ነው። አንቺ ብላስታት እየባሰ ሄደ። እንዴት ከምራገሽ ነውማ? አዎ እማዬ ቀልድ የለም አገባዋለሁ። አስታወሽ የናታን አባት ጋር መደወል አለብኝ። መተሽ አቋረጥሽ እንዴ ብላ ስትል ልትደውል ስልኳን ብድግ ስታደርግ ስልኳን ልትቀማ ነበር። እንግዲህ በደስታ ፈገግ እያለች ነው። ናታን አባት ልደውል ነው ላለኝ ልደውልለት እየተዘጋጀ እያለ እሷ በጉጉት እየጠበቀኝ ነው። ውሃና ናታን ቁጭ ብለው እያወሩ ምን ይሄ ጥያቄ ከአንቺ ነው የወጣውና ለመሆኑ ግን ጦርነት እንዴት ምን እንደሆነ ታውቂያለሽ? አሁን አይቼ ነው የመጣሁት። በይቱ ግን እንደዚህ ሰዎች እንደዚህ ጦርነት የሚያስነሱት አይ እንግዲህ አሁን አንቺ ምን ብዬ ለማስረዳሽ ንገረኛ። ምን መሰለሽ ዋዬ ሰዎች ጦርነት የሚያስነሱት ማሰብ ስለሚያቆሙ ነው። አልገባኝም። ይኸውልሽ ዋዬ ሰው ሲኖር ተጓብቶ ነው። ተጓብቶ ማለት ደግሞ አስቦ ነው። ከዛ ደግሞ የሚያስቡ ሰዎች ይሰበሰቡና ጦርነት ይገጥማል። እንዴ ለምን? ሰዎች እኮ ይሞታሉ። ግን አዎ እነሱ ግን ይሄን አያስቡም። እንዴት ብዬ ላስረዳሽ ዋዬ? አሁን ሃይላንድ ውስጥ የተቀዳ ውሃ በብርጭቆ ትጠጫለሽ? አዎ እኔ ቀርቼ ነው የምጠጣ። አንቺም ኤቢም ውሃ መጠጣት ትፈልጋላችሁ። ውሃ ደግሞ ለሁለታችሁ አይበቃም። ግን ደግሞ አንቺ ብቻ መጠጣት ያለሽ። ከዛ ለሁለታችሁ የሚበቃ የነበረውን ውሃ ይደፋል ማለት ነው። ከዛ አንቺም እኔም ሳንጠጣው ዝም ብሎ ይቀራል። ያ ነው ጦርነት ማለት ነው። አዎ አሁን ገባኝ። እርግጠኛ ነሽ ግን ገብቶሻል? አዎ ገብቶኛል። ግን ማለት ነው ናታንዬ ግን በየቱ ያየኋቸው ሃይላንዱን ውሃ ማን የደፋባቸው? በዛ ነው አይደል ጦርነት የሚያስነሱት? አዎ ሀዬ አሁን ሰላም ከቻለችልሽ ስንት ይፈልጋል ሂጂና ስሪለት ብለሽ ሂደሽ ንገሪልኝ። ለሰላም ምግብ ስሪልኝ በያት ብሎ ናታን ልካታል። ውሃም እንግዲህ ጥያቄዋን ተጠየቀኝ በኋላ ልትጠይቅለት ሄደች። እሱ ለማስረዳት ደስተኛ ነበረ። እሺ ጣራ ፈገግ እያለ ነበረ። ኤቢ እንዴት ነው የናታን ነገሩ? ዘመድ ብንሆን ኑሮ በየወሩ ትመጣ ነበር። አያቴ ማርታ አያቴ አታድርጊ ዝምድና እኮ ቋንቋ ነው። ይሄን እኮ ኩልካውን እኮ ቆየ። አይ ያውቃለሁ ስቀልድ ነው። ያው ለነገሩ አውርቶ ነበረ። ምንድን ነው ያለሽው? በልጆቻችን እንዛመዳለን ብሎኛል ብሎኝ ነበር። አዎ እውነቱን ነው አውርቼ ይሆናል። ታዲያ እናንተ ጋር ዝምድና ተገንቶ ነው? ቆይ ግን ልጆቻችን ሊያዘምዱ ብቻም ሳይሆን አይቀርም። እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግስ ተዘጋጅ ብላ ቀጥቀጥ ላሰጠኝ። ኤቢ የምትሆነው ጠፋት ይሆናል። ለማንኛውም ብታስበት ጥሩ ነው። ያው ህዝብ ስትመጣ በአካል በደንብ ብናወራ ይሻላል። እሺ እና እናንተስ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሰላም ነው ተባብለው ያው ደስታ ሞተ። እስኪ ዞር በይ። ምንም አይነት የሴት አይነት ወግ የሌለሽ ደግሞ ባንቺ ነው የወጣው ታያለሽ እንዴ? ዝም በይ ወደዛ ብላ ጣጥራት ወጥ ኤቢ ብላ ቦርሳዋን ያዘርጋ ቀብ እያለ ሄደ። እውነቷን እኮ ነው። እንደዚህ እናት ደኛ ነው። አዲስ ሰራተኛ ብትመጣ ጥሩ ነው። ይሄን ማጣጣቱ እሱን እኮ አልፈልግም። እስቲ ደግሞ ይደረሳ እሱን ራሴ ሰራዋለሁ። አይ ጥሩ ነው። እኔ የምልህ ናታን ሰንዱሽ እንዴት ነው ተመቸህ? ወይኔ ሰላምዬ እኔ ከውሃው ውሃ እኮ ከክላሴ እንድትወጣ ነበር የፈለኩኝ። አይገርምህ? እዚህ ቤት ማንን ታምኛለሽ ብትለኝ ውሃን ነው።
እንደው ሀቀኛ ሰው የለም። የውሃን ነገርማ ታዩ እማዬ ይፈቅላሉ። እሷ አይጨንቃት እዛው ናት። ወይ ናታንዬ፣ እኔ እኮ እንዴት እንደምቀናባት ምንም ነገር አታስብም። አለማሰቡ እንዴት ጥሩ መሰለህ። አታስብም ብለሽ ነው ሰላም? እንደውም ታስባለሽ። እንደውም የጦርነት ወሬ ሰምታ ጠይቃኝ ነበር። የአእምሮ ጉዳይ እንዲሆንባት ልጅ የሚያስበውን ስለምታስብ እንደው ናታንዬ፣ እንደው እኔም አንዳንድ ጊዜ እንደ ሰውኝ በቀር እላለሁ። እኔም እኮ እንደዚህ የሚያስረጀን እኮ ሀሳብ ጭንቀቱ ነው። እኔ እንደዛ ነው ይመስለኝ። እውቀትን የሚጨምር ሀሳብና ነው የሚባለው። እውነትን ናታንዬ፣ እሱስ ልክህን ነው። እኔ የምልህ ናታንዬ፣ ዳጣ እንዴት ነው አውርተሃታል? ግን ይኸውልህ ናታን፣ አልጠየቅኳትም እንዳትለኝ ብቻ የእውነት እታዘብሃለሁኝ። እንዴ ኤቢ ቁጭ ብላ ስልኳን ታንሸራሽራለች። እሷ ምን አለባት እናቷን ታስጠየቀኝ በኋላ ነጥተላ ዳጣም ቁጭ ስትልባተኝ ኤቢ አለን ክፍል ስፋን አለን ሰዎች ተጠብቀን ክብር ለፈጣሪ። ምን ለማለት ፈልገሽ ነው? አውቃት አቃጥራታለሽ። አለው ደህና ነኝ። እሷ ሰላም ስላለቻት። አዎ እና አባዬ ስላሉ ድረስ ደህና ነሽ እንዴ? ኤቢ ለዘላለም ማን ይኖር? ምን ሞታለን? እንኳን እኛ ቤቱ ራሱ አይኖርም፣ ምድር ራሱ አትኖርም። ስም እኔ እኮ ናታ ጋር ልጋባ እና ግራ ነው ማለት መጋባት ማለት ነው። ቀጣይ ሲመረቅ ቀለበት ያስፈልገኛል። አይ ጥሩ ነው። እኔና አንቺ ይሄን አናስብም። ቤተሰብ ያጋባን ወስኗል። እስኪ ከዛ ምን እንደምትወኝ አይሻልም? ታዲያ ጥሩ ነው። እኔ ሚዜ ይሆንሻለሁ። እንዳንቺ ያለ ሰው ሚዜ አይሆንም፣ አልፈልግም። በቃ ችግር የለም። ምን ናታ ሚዜ ይሆናል? ለመሆኑ ማን እንደዚህ ያለሽ? ምን ትጋባላችሁ ያለን ብላ ስጠይቃት በጣም ገርሟታል። ናታን ውሃ እያጠጣ ነበር። ጠይቃታለሁ። ጠይቃት ምንድን ነው ያለችህ? ይኸውልህ ናታንዬ፣ እውነቱን ታልነገረችህ ይህች ልጅ ወይ በአንተ ላይ አልተማመነችም ወይም ጭራሽ አትወድም ማለት ነው። ዋይሽ መጀመሪያ እንዴት ስለሷ ለማወቅ የፈለግሽው? እንዴት ማለት? አይ በተደጋጋሚ ጠይቃት ስለምትይ፣ አሁን ደግሞ እንደዛ አስታውሰሽ ጠይቃት ስላልሽኝ፣ አይ እንደው ዝም ብዬ ድንግጥ አለቻት። አይ ያለ ጉዳዩ የሌላ ሰው ታሪክ አሳስቦት አያውቅም። ሰው ሲሞት እንኳን ወዲያው ነው የሚደረሰው። የዳጣን ቁጣይ ደግሞ አንቺን ወዲያው መናገር ካልፈለግ ካልናገርም በላይ ብቻ እዚህ ቤት ታየው ብቻ ሰላም አሁን ብሎ ዝም አላት። አለባብስ እሺ ጠይቀሃት ግን ወይስ አልጠይቃት? ግን ጠይቀታለሁ፣ ግን ምኑ ነገር አልፈልግም። እንዴት? ምናልባት ሰላም ጥሩ ታሪክ ላይ ኖሯት ይችላል። ሰው ደግሞ ሚስጥሩ እንዲወጣበት ካልፈለገ ምን ይደረጋል ብሎ ናታን ነገራት። እሺ ጥሩ ተው በቃ ብቻ ሰላም እስቲ ታወራችሁ ብትጠይቂያት ምን ይመስልሻል? እሺ ግን ናታንዬ ከአንተ ጋር በሰላም ናቸው? አዎ ምንም አልሆንም። ሰላም የመጣን እኮ ምንም ጥሩ አይደለም። ወልደን ከብደን ጥሩ አይደለም። ደግሞ ዳጣን ጠራትና ወይም ቆንጆ የሆነ መሳለ ሄድና ይዛሃላ ተሎ ፍላሰን ተለው እሷን ወደ ማጠጣ ገባች። ናታን ይጠራታል። እሷ እንዴት ከማያገባሽ ትገኛለሽ ብሎ ሲላት ግን ውስጧ ጥያቄ ውስጥ ገብቷል። ምክንያቱም ዳጣ የእሷ ልጅ ናት እንዴ? አዎ ሁሉም እየወሰነው እንድንጋባ። ምን አንቺንና ናታን እንድትጋቡ ነውና የማይወሰነች? አዎ ሽማግሌ ልከና ናታን እየቀለደ ነው። ናታን እኮ ያውቃል። እየዋሸሽ ነው። ሁላችሁም እንደዚህ ፈልጊያለሽ እንዴ? አይ አንቺ እንደዚህ እንደምታየው ሰው አይደለም፣ አስመሳይ ሰው እንዴ ኤቢ። እና ዱርዬ ብታገቢ ነው ወይ ኤቢ? ይቅርብሽ። አንቺ እኮ በጣም ይጠዋል ነሽ። የምታሽፉን ትተሽ እውነታውን አውሪ። ለነገሩ ምን አገባኝ እኔ ቀለበቱ አይንሽ ጉዳይ አለ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ ደህና ሁኑ።
ሰላም ባይ ባይ።